አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ በአዲስ መረጃ በጣም የምትፈልጉትና የምትወዱት መረጃ ይዤላችሁ መጥቻለሁኝ። መረጃዬን ለማዳመጥ ላይክ እያረጋችሁ ጀምሩት። ሰብስክራይብም አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቻናሌን ሰብስክራይብ በማድረግ ኢንሻአላህ ወደፊት በጣም አዝናኝ ጥሩ አስተማሪ ነገር የምለቅላችሁ ይሆናል ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ምንድነው ዛሬ ላቀርብላችሁ የመጣሁት ወንድምሽ በስንት ቀን በረረ? ስንት ጊዜ ዱባይ ለመምጣት ስንት ጊዜ ፈጀበት? የምርመራው የሲኦሲው የበረራው ምናምን በቃ ያለውን ነገር እስኪ በዝርዝር አስረጅን። ፓስፖርት አውጥቶ አውሮፕላን እስከሚገባ ድረስ አውሮፕላን ገብቶ ስራ እስከሚገባ ድረስ ምን ያክል ጊዜ ፈጀበት ላላችሁኝ ሰፋ ያለ ማብራሪያና መረጃ ልሰጣችሁ መጥቻለሁ ማለት ነው። እንግዲህ ወንድሜ እንደነገርኳ በመጀመሪያው ቪዲዮ ያኔ እንግዲህ ዝርዝር አድርጌም ባይሆን ዋና ዋናውን ነግሬያችኋለሁኝ። ወንድሜ በፊት ፓስፖርት ነበረው። በነገራችን ላይ እሱ የፈለገው ሳውዲ ነበረ። ሳውዲ ደግሞ እንደዚህ በቃ የተሻለ ስራ የለም። ያው ግመል አገዳ ፍየል አገዳ ካልሆነ ሌላ መዝራዓ ከስንት አንዴ ተፈልጎ እንጂ አይገኝም። መዝራዓም ደግሞ ሳውዲ ላይ ከባድ ነው ታውቃላችሁ ማለት ነው። አሁን ላይ ሲጀመር ሳውዲ ተመራጭ አይደለም፣ አስጠልቷል ማለት ነው። እንኳን አይደለም ለወንድ ልጅ ለሴት ልጅ ራሱ አስጠልቷል ማለት ነው ሳውዲ። ወደ መጀመሪያው መረጃ እና ወደ መጀመሪያው ነገር ስነግራችሁ ወንድሜ የመጀመሪያ ፓስፖርት ነበረው። ፓስፖርቱ ከአመት በፊት እንደዛ የወጣ ፓስፖርት ነበረው። አስቸኳይም አይደለም፣ ቀጠሮ ተይዞ በስነ ስርዓት ነው ፓስፖርቱ የወጣው። ፓስፖርቱ እንደወጣ የሰፈራችን ልጅ ነበረ ደላላ። ያው የሰፈራችን ልጅ ስላችሁ የሀገራችን ልጅ ነበረ። እሱ እኔ የመጣሁበት ነበረ። ያው ጎበዝ ነው፣ ታማኝ ነው። እሱን አናገርኩት። ያው ስለምንቀራረብም ያው ስለምንተዋወቅም መጀመሪያ እኔ ያው ወንድሜ ትንሽም ስለሆነ በጣም ፈርቼ ነበረ። የዱባይ ሙቀት ከባድ ነው ምናምን ብዬ ፈርቼ ነበረ። ከዛ መስጂድ ጽዳት ነገር ነበረ ያሰበለት እና የሆነ ስራ አለ እሱ ብሎ ሲያናግረኝ በቃ እሱ ይሁንለት ምናምን ብዬ አናገርኩት። ፓስፖርቱ ምናምን ተላከ። ከዛ ሲላክ አልሆነ አለ ማለት ነው። ሳምንት ምናምን ተጠበቀ። ከዛ የመስጂዱ ጽዳቱ አልሆን ሲል እንደገና በቃ ካምፓኒ ያኛው አልሆነም እና ካምፓኒ ላክ ምን ትያለሽ ምናምን ሲለኝ እንግዲህ ካምፓኒ ማለት ሸሪካው ምን አይነት ሸሪካ ነው ማለት እንደዚህ ታውቀዋለህ ወይ ምናምን አልኩት። ያው እንደዚህ በዝርዝር ይሄ ነው ስራው ተብሎ የሚታወቅ አይደለም። በስመ ካምፓኒ ይሄዳሉ፣ በጋራ ነው የሚሰሩት። ኮንስትራክሽንም በቃ እንዲድላቸው ነው። ኮንስትራክሽንም በቃ አስፋልት መጥረግ ምናምን ሊያጋጥማቸው ይችላል ምናምን ሲለኝ ተወከልቱ አለላህ ብዬ ሻልኩት፣ ላከለት። እውነት ለመናገር 15 ቀን ራሱ አልቆየም። ሳምንት እዛው ሜጋር ገጠር ቆየ እንደተላከ። ከዛ አዲስ አበባ 10 ቀን እዛ ቆየ፣ እዛ ክፍለ ሀገር። ከዛ አዲስ አበባ እንደሰኞ መጣ። ከዛ ለአጋጣሚ ደግሞ የሚገርማችሁ ነገር በረራ ቶሎ ተገኘለት ማለት ነው። ምንድነው የሜዲካልም በአንድ ቀን ነው። ምክንያቱም ሁሉ ነገር የሚጨረስላችሁ ያው የዛያራ ቪዛ ስለሆነ ይህን ያክል ፕሮሰሱ አይረዝምም ማለት ነው። የሳውዲ ነው እንጂ የሚረዝመው የዱባዩ
አይረዝምም ማለት ነው። ከዛ ሜዲካሉ በቃ በአንድ ቀን ታጠናቀቀ። ሲኦሲም በብር ነው፣ ሲኦሲ የለውም ማለት ነው። ያው የዛይራ ቪዛ ስለሆነም እንደምታውቁት የለውም። ከዛ ልክ ሰኞ አዲስ አበባ እንደደረሰ ለሐሙስ ቆረጠለት። ያው እንደነገርኳችሁ ደላላውም ጎበዝ ስለሆነ ያው ስለምንተዋወቅ፣ በነገራችን ላይ ያው ደላላ ያው ብር ራሱ ቢበላችሁ የምታውቁትና የሚታወቅ በሰው ራሱ የሚታወቅ ደላላ በጣም አሪፍ ነው ማለት ነው። ያው አላህን ባይፈሩ እንኳን ሰው ሊፈሩ ስለሚችሉ ማለት ነው። ከዛ አሙስ መጣ ማለት ነው ወንድሜ። አሙስ በረረ። አሙስ በሮ የሚገርማችሁ ነገር በቃ ስራ ማለት ስራ ሳይሰራ ይቆያል ምናምን ብዬ አስቤ ነበረ። ከዛ አሙስ እንደመጣ ጁምአ እዛ ተቀበለው። ማነው አሙስ ሌሊት ተቀበለው። ከዛ ጁምአ ወደ ስራው ገባ አላችኋለሁኝ። እና ይሄን ይመስላል የወንድሜ ሙሉ ፕሮሰሱ የመጣው በእንደዚህ አይነት ሁኔታ ነው እላችኋለሁኝ። እንግዲህ የምትሞክሩት መልካም እድል። ቻው።